ለምሳሌ የዛሬ 3-4 ዓመት ገደማ ታስታውስ ከሆነ እምቦጭ የሚባል አረም የጣናን ሌክ ወረረው የሚል አከራካሪ በጣም ጩኸት ነበር። እሺ ጣና በድንገት በተፈጥሮ ጉዳይ ተፈጠረ እንበል። አሁን ደግሞ ኢትዮጵያ ውስጥ ያሉ ሐይቆች እየዞራችሁ ብታዩ ሁሉም ትናንሽ ሐይቆች ሳይቀሩ እምቦጭ አላቸው። ከየት መጣ ይሄ እምቦጭ? ሶቨርኒቲ ዳይናሚክ ነው። ሶቨርኒቲ በዘመን መካከል ቋሚ አጫዋች ኖሮት አያውቅም። የዛሬ 100 ዓመት ሰዎች ሉዓላዊነት ሲሉ መሳሪያ የታጠቁ የተደራጁ ሰዎች መጥተው መሬታቸውን ድንበራቸውን ሲወስዱባቸው ነበር። አሁን ከሌላ ኮንቲነንት ተደራጅቶ ወቅቱ መሬት የሚወስደው የለም። ያ ሶቨርኒቲ ያለፈበት። ቀጥሎ የመጣው እንደምታስታውሰው በቀዝቃዛው ጦርነት ጊዜ የአይዲዮሎጂ ወረራ ነበረ። ኢትዮጵያውያን የተጋደሉት፣ ኢትዮጵያውያን ተቋሞቻቸውን ያፈረሱት፣ ኢትዮጵያውያን የተጨቃጨቁት ምንም በማያውቁት አይዲዮሎጂ ነው። ሰሙዌር ሲሰማ ሰሙ፣ ኢምፖርት አደረጉ፣ ሲፋጁ ከረሙ። ምን አገኘንበት? ያው የሚታወቅ ነው። ይቅርብን በእኛ ሁኔታ በእኛ ሐሳብ የተባለበት ዋናው ምክንያት ኢምፖርትድ ቶትስ ኢምፖርትድ አይዲዮሎጂ እንዳለ ሲመጡ ጥፋት ስላላቸው ነው። እሱ ሲቀንስስ ስንዴ መጣ። ስንዴ እየለመንክ ስንዴ የሚሰጥህ አካል እያለ እኔ ሶቨሬኒቲ ጠብቄያለሁ ማለት አትችልም። ምክንያቱም ሲፈልግ ስንዴ ይከለክልብሃል ማለት ነው። ለምሳሌ የዛሬ 3-4 ዓመት ገደማ ታስታውስ ከሆነ እምቦጭ የሚባል አረም የጣናን ሌክ ወረረው የሚል አከራካሪ በጣም ጩኸት ነበር። እሺ ጣና በድንገት በተፈጥሮ ጉዳይ ተፈጠረ እንበል። አሁን ደግሞ ኢትዮጵያ ውስጥ ያሉ ሐይቆች እየዞራችሁ ብታዩ ሁሉም ትናንሽ ሐይቆች ሳይቀሩ እምቦጭ አላቸው። ከየት መጣ ይሄ እምቦጭ? ማን ነው ቱሪስት ነኝ ብሎ መጥቶ እምቦጭ እያረጨብን የሚሄደው? እኛ እናውቅ ነው ወይስ እግር አውጥቶ ነው ከጣና ተነስቶ ዝዋይ ሐይቅ ድረስ እምቦጭ የሚሄደው? ትክክለኛው መልስ በእጄ ኖሮ ሳይሆን ዲፔንደንት የሆኑ በራሳቸው ምግባቸውን የማያመርቱ ሐሳባቸውን የማያመርቱ የሥራ ሂደት የማያመርቱ ሀገራት ስለ ሶቨርኒቲ ሊያወሩ አይችሉም። አሁን ባለው ዘመን በኤአይ ዘመን አንደኛው ዳታ ነው። ለምሳሌ ኢትዮጵያ ውስጥ ጉንፋን በተደጋጋሚ ይነሳል። ኢትዮጵያ ውስጥ ጉንፋን ተደጋጋሚ የሚነሳው ጥቅምት ወር ነው። ኢትዮጵያ ውስጥ ጉንፋን ተደጋጋሚ የሚነሳው በማዕከላዊ ኢትዮጵያ ነው። ኢትዮጵያ ውስጥ ጉንፋን ተደጋጋሚ የሚነሳው በወንዶች ላይ ነው። ይሄ ዳታ ቢኖር አዘን ኤግዛምፕል ይሄ ዳታ እኛ ከሌለን ይሄ ዳታ ያለው ሀገር በሚቀጥለው ዓመት ጉንፋን እንደሚመጣ አውቆ መድኃኒት ያዘጋጅልናል። በዛ ዳታ መድኃኒት አዘጋጅቶ አንተ ትታመማለህ፣ እሱ ያቀብልሃል መድኃኒት። መድኃኒትን እስካላመረት ድረስ ሶቨርኒቲ ልታወራ አትችልም። ዳታን መቆጣጠር፣ ዳታን ካንተ ፍቃድና ፍላጎት ውጪ ሌሎች አክሰስ እንዳያደርጉ ማድረግ ማለት ልክ ካሽ ሀብት ወይም የውሃ ሀብት የወርቅ ሀብት እንደመከላከል ማለት ነው። ሌትስ ሴይ አሁን ዳታውን በክላውድ ቅድም እንሰራለን ስላላችሁ ገነባችሁት ብለን ደግሞ እናስብ። ዳታ ሴንተር ገንብታችሁ ዳታችን እንቆጣጠራለን ደግሞ ይባል። ቀጥሎ ደግሞ የቺፕስ ጉዳይ ይመጣል። ዳታ ሴንተሩ የሚገነባበት ቺፕስ አልሰጥህም ይላል። የሁሉ ቺፕስ የሁሉ ቴክኖሎጂ ኢንፑት አፍሪካ ሆና እያለች አፍሪካ ሁሉንም ቺፕስ ከውጭ የምታመጣ ከሆነ ስንዴ ብታመርትም በቺፕስ ደግሞ ነገ ትያዛለች። እና ሶቨርኒቲ ዳይናሚክ ነው። በየዘመኑ ካለ ጉዳይ ጋር እያደገ ነው። አጠቃላይ እድገት ፕሮግረስ የሚባለው ጉዳይ ፕሮግረስ ዊዛውት ሴኩሪቲ ፕሮግረስ አይደለም። ለምሳሌ ሰው በእግር ሲሄድ የነበረበትን መንገድ ዛሬ መኪና ገዝተንለት በእግር 20 ዓመት በሰላም ሲመላለስ የኖረ ሰው መኪና በመያዙ ምክንያት ብቻ አደጋ ደርሶበት የሚሞት ከሆነ ቢቀርበት ነው የሚሻለው መኪናው። ወይም በካሽ ስንገለገል ምንም ችግር ሳይገጥመን ቆይቶ ወደ ቴሌብር ስንገባ ብራችን የሚዘረፍ ከሆነ ቴክኖሎጂ ቢቀር ነው የሚሻለው። ሴፍቲ ሴኩሪቲ በጣም ኢምፖርታንት ኤሌመንት ነው። ከኬፒአይ አንፃር የተወሰደ እንደሆነ ቅድም ተገለጸው በሰርት እና በሳይበር ዲፌንስ 24/7 የኢትዮጵያን የዳታ ትራንዛክሽን መከላከል የሚያስችል
ቁመና እየተፈጠረ ነው ያለው። ይሄ ቁመና ቋሚ አይደለም። ኢንሳን ከጀመርን አመታት ተቆጥሯል። በአፍሪካ የተሻለ የሳይበር ሴኩሪቲ አቅም ያለው ተቋም ነው። ግን በየቀኑ እያደገ ካለው አውድ ጋር አብሮ ካላደገ የአታክ ስርዓቱም ስለሚለያይ አደጋ ሊያስከትል ይችላል። ከኛ የሳይበር ሴኩሪቲ ተቋም ምን እንጠብቃለን የተባለ እንደሆነ አንደኛ ሲስተሞቻችን ፕሮቴክት ማድረግ አለባቸው። እነሱን ተማምነን ሲስተም እንደ ፕራይቬት ካምፓኒ ወይ እንደ መንግስት እንገዛለን እንጠቀማለን። አሱም የምናደርገው የሚደርስብን ጥቃት ካለ ይከላከሉልናል ነው። እያንዳንዱ ሲስተም መከላከል ይጠበቅባቸዋል። ኤኒ ቨርቹዋል አታክ ልክ ፊዚካል አታክ መከላከያ እንደሚከላከለው ቨርቹዋል አታኩን ደግሞ የሳይበር ሴኩሪቲ ተቋም መከላከል ይጠበቅበታል። ሁለተኛ ዳታ ነው። ሲስተም ብቻ ሳይሆን ዳታዎቻችን መከላከል አለባቸው። ሶስተኛ ትውልድ መከላከል አለባቸው። ክሪቲካል ፖይንቱ እዚህ ጋር ነው። ቴክኖሎጂን ኢምብሬስ ማድረግ አለብን። ቴክኖሎጂካል ሳቢ የሆነ ትውልድ መፍጠር አለብን። ያ ማለት ግን የኢትዮጵያን ካልቸር የኢትዮጵያን ሀገራዊ ፍላጎትና ጥቅም አደጋ ውስጥ በሚጥል መልኩ ግን መሆን የለበትም። ለምሳሌ ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ህግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማትማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማትማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቁመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለኝ።